ፓዲንግ ደግሞ ስንመጣ ዛት ኢዝ አንዱ የቦክስ ሞዴል ኮንተንት ዛት ኢዝ ፓዲንግ ነው። ፓዲንግ የምንለው ደግሞ ራፍሊ ለማውራት እንደሞከርነው ከሲሙሌሽኑ ላይ ዛት ኢዝ ዘ ስፔስ ቢትዊን ዘ ኮንተንት ኤንድ ዘ ቦርደር ማለት ነው። በቦርደሩ እና በስፔሱ በቦርደር እና በኮንተንቱ መካከል ያለው ስፔስ ዛት ኢዝ ፓዲንግ እንለዋለን። ሚንስ ዘ ስፔስ ቢትዊን አን ኤለመንት ኮንተንት ኤንድ ኢትስ ቦርደር በሁለቱ መካከል ያለው ማለት ነው። ሶ ኢት ክሪኤትስ ኢነር ስፔሲንግ ኢንሳይድ ዘ ኤለመንት። ስለዚህ ከቦርደሩ እስከ ኤለመንቱ ድረስ ያለው ዜር ኢዝ ማይነር የሆነ ስፔስ አለ ማለት ነው በሁለቱ። ሶ ያ ስፔስ ምን ይባላል? ፓዲንግ እንለዋለን። ሶ ሃው ቱ አሳይን የፓዲንግ ቫሊዩ አንድ ቫሊዩ ልንሰጠው እንችላለን። ሁለት ቫሊዩ፣ ሶስት ቫሊዩ፣ አራት ቫሊዩ መስጠት እንችላለን። ልክ እንደ ቦርደር እና እንደ ማሪጅን ማለት ነው። ሶ ይሄኛው ፓዲንግ ላይ if there is only one element it applies to all sides። ስለዚህ ለሁሉም ሳይዶች ምን ይሆናል? አፕላይ ይሆናል። አንድ ቫሊዩ ብቻ ከሰጠነው። ሁለት ቫሊዩ ከሰጠነው የመጀመሪያው ቫሊዩ ለቶፕ እና ለቦቶም አሳይን ሲደረግ ሁለተኛው ቫሊዩ ደግሞ ለራይት እና ለሌፍት ቫሊዩ አሳይን ይደረጋል ማለት ነው። if there are three values ሶስት ቫሊዩዎች በሚኖሩበት ጊዜ ደግሞ የመጀመሪያው ቫሊዩ ለቶፕ ይሰጥና ሁለተኛው ቫሊዩ ለሌፍት እና ለራይት ቫሊዩ አሳይን ተደርጎ የመጨረሻው ቫሊዩ ለቦቶም ይሰጣል ማለት ነው። ዛት ሚንስ ሶስተኛው ቫሊዩ። አራት ቫሊዩ ካላችሁ ሪስፔክቲቭሊ ዛት ኢዝ ቶፕ፣ ራይት፣ ቦቶም፣ ሌፍት አሳይን ይደረጋል። the same is true for ማሪጅን ማለት ነው። ልክ እንደ ማሪጅን አሳይን ይደረጋሉ እነዚህ ቶፕ፣ ራይት፣ ቦቶም፣ ሌፍት ኦርደር ማለት ነው። እስኪ በሲሙሌሽኑ እንየው። ወደ ሲሙሌሽኑ ስንመጣ ይሄኛው እንግዲህ ማሪጅንን ሰርተናል፣ ቦርደርን ሰርተናል። አሁን ደግሞ ፓዲንግ ነው። ፓዲንግ ማለት ይኸው ከዚህ ጋር ላይ አሁን ተጠግቶ ነው የጀመረው በዚህ በሌፍት በኩል ያለውን ማለት ነው። ሌት ሚ ሴይ ፓዲንግ እንልና ፓዲንግ ሌፍት እንስጠው። ፓዲንግ ሌፍት ስንሰጠው ሌት ሚ ሴይ 4 ፒክስል እንዲታወቀን 20 ፒክስል ላድርገው። እስኪ በሌፍት በኩል ያለውን አሁን የሰጠሁት ይኸው እንደምታዩት በሌፍት በኩል ስፔስ ሰጥቶታል። አሁን ይሄኛው ሁለት ብለውን ትንሽዬ ስፔስ ነው የሚሰጠን። ይኸው እንደምታዩት ትንሽዬ ስፔስ፣ ነገር ግን ፒክሰሉን ጨመር ሳደርገው በሌፍት በኩል የተለየ ስፔስ ይሰጠዋል። ኤንድ ፓዲንግ ራይት ማለት እችላለሁ። ፓዲንግ ቦቶም ከታች በኩል መስጠት እችላለሁ። ሌት ሚ ሴይ 40 ፒክስል መስጠት እችላለሁ። ይሄው እንደምታዩት ወደ ታች ያወርደዋል ማለት ነው። ይሄኛው እንግዲህ ለብዙ ጥቅም ይውላል። ፓዲንግም ማሪጅንም ቦርደርም ማለት ነው። ስፔሱን ማወቃችን ብዙ ጥቅሞች ይኖሩታል። ኤንድ ፓዲንግ ቶፕ፣ በቶፕ ደግሞ ለምሳሌ 30 ፒክስል ከሰጠነው 30 ፒክስል ይሄው እንደዚህ ያስቀምጥልናል ማለት ነው። ኤንድ ፓዲንግ ራይት ሌት ሚ ሴይ ፓዲንግ ራይት ስንሰጠው ደግሞ ፓዲንግ ራይት ደግሞ ሌት ሚ ሴይ 30 ፒክስል ብሰጠው ይኸው 30 ፒክስል ከዚህ በኩል ይተዋል። ከዚህም 30 ፒክስል ከዚህኛው ደግሞ በቦቶም በኩል 40 ፒክስል በዚህ በኩል ደግሞ 20 ፒክስል ክፍተት ይሰጣል። ስለዚህ ፓዲንግ የምንለው ዘ ስፔስ ቢትዊን ቦርደር ኤንድ ኮንተንት ያልኳቸው ኮንተንቱ ይሄ ነው። ስለዚህ በኮንተንቱ እና በቦርደሩ መካከል ያለው ስፔስ ወይም ጋፕ ዛት ኢዝ ፓዲንግ እንለዋለን ማለት ነው። ሌላኛው ደግሞ የመጨረሻ የምናየው ኮንተንት ነው። ኮንተንት የምንለው ያው ሁሉም እነዚህ ኮንተንት ይባላሉ። ዛት ሚንስ ኢንሳይድ ቦርደር ላይ የተቀመጡት ዛት ሚንስ ኢንሳይድ ቦርደር ዜር ኢዝ ፓዲንግ ዘን ራዘር ዛን ፓዲንግ ዜር ኢዝ ኤ ኮንተንት ነው። ስለዚህ ይህ ኮንተንት እንለዋለን። ኮንተንት መስት ቢ ኢሜጅ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እስኪ እንየው። ስንመጣ ኮንተንት ኢዝ ዘ አክቹዋል ዳታ ኢንሳይድ አን ኤለመንት ሰቻስ እንግዲህ ትክክለኛ ወይም የምንፈልገው ኮንተንት ነው በኤችቲኤምኤል ውስጥ የሚቀመጡት እነዚህ ኤለመንቶች ምን ሊሆኑ ይችላሉ? ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እንዲሁም ማንኛውም አይነት የኤችቲኤምኤል ኮንተንት ዛት ኢዝ ኢሞጅም ሊሆን ይችላል፣ ኦዲዮም ሊሆን ይችላል፣ ወይም ሳውንድ የፈለግነውን አይነት ኤለመንት የምናስቀምጠው ዛት ኢዝ ኮንተንት እንለዋለን። ከእንትኑ ጋር ስንመጣ ከማሪጅኑ ጋር ልክ እንደዚህ ነው። ዛት ሚንስ መጀመሪያ ማሪጅን አለ፣ ቦርደር አለ፣ ፓዲንግ አለ፣ ከዛ ኮንተንቱ አለ ማለት ነው። ይሄኛው ቦርደር ነው። አራት ማዕዘኑ የተከበበው ቦርደር ነው። ዘን እነዚህ ይሆናሉ። ዘን ቶታል እንትኑን ካልኩሌት ለማድረግ ዊድዙን ዛት ሚንስ ማሪጅን ሌፍት ፕላስ ቦርደር ሌፍት ፕላስ ፓዲንግ ሌፍት ፕላስ ኮንተንት ፕላስ ፓዲንግ ራይት ፕላስ ቦርደር ራይት ፕላስ ማሪጅን
ራይት አድርገን ስናስቀምጥ ሄይቱን ደግሞ ለማስቀመጥ ከዚህ ጋር ያሉ ኮንተንቶችን በሙሉ ደምረን ሄይቱን እናገኛለን ማለት ነው። ስለዚህ ኮንተንት ይሄን ይመስላል። ኦልሬዲ ጽፈን የምናሳየው ነገርም ባይሆን ከዚህ ጋር ላይ ኮንተንት ምንድን ነው የሚለውን ካወቀን በቂ ነው ማለት ነው። ስለዚህ እያንዳንዱን ኮንተንት የማወቅ ግዴታ አለብን። ስለ ኮንተንት ቦርደር በአጠቃላይ ቦክስ ሞዴሊንግ የነበረን ጊዜ በዚሁ እንጨርስና በቀጣይ ደግሞ በሌላ ላይ እንገናኛለን። እስከዛ ድረስ ላይክ፣ ሸር እና ሰብስክራይብ በማድረግ ጠብቁን። ስለነበረን ጊዜ እጅግ በጣም እናመሰግናለን። ሰላም ቆዩ።